አሁን የቁርአን መሰረታዊ የተላከበት ተልእኮ ተደቡር እንድናደርግ ነው። በሌላ የቁርአን አያ ላይ አላህ ሱብሓነሁ ወተዓላ ጥያቄ ይጠይቀናል። አፈላ የተደበሩነ አልቁርአነ አም አላ ቁሉብህም አቅፋሉሃ ቁርአንን በጥልቀት አንብበው አይመረምሩም ወይ? ተደቡር አያረጉም ወይ? ወይስ ቀልባቸው ላይ መቆለፊያ ነገር ተደርጓል ወይ ይለናል። እንደዚሁም ሌሎቹን ኢንከሬጅ ያደርጋል። ወለው ካነ ሚን ኢንዲ ገይሪላህ አፈላ የተደበሩነ አልቁርአነ ወለው ካነ ሚን ኢንዲ ገይሪላህ ለወጀዱ ፊህ ኢኽቲላፈን ከሲራ ቁርአንን በጥልቀት አንብበው አይመረምሩም ወይ? ሌሎች ማንም ሙስሊም ይሁን ሌላ ማንም ወለው ካነ ሚን ኢንዲ ገይሪላህ ከአላህ ዘንድ ባይሆን ኖሮ ይሄ ቁርአን ለወጀዱ ፊህ ኢኽቲላፈን ከሲራ ብዙ የሆኑ መለያየቶችን በውስጡ ያገኙ ነበር እያለ ኢንከሬጅ ያደርጋል። ተደቡር አድርጉ፣ በጥልቀት መርምሩ፣ አመዛዝኑ። አእምሯችሁን ተጠቅማችሁ ምን ለማለት ተፈልጎ ነው እንዴት የሚል አእምሯችሁን አሰሩ ነው። ይሄ ከተደቡር ጋር ሲሆን ቀጥሎ አላህ ሱብሓነሁ ወተዓላ ደግሞ በሚገርም መልኩ ራሱ ነቢያችንን ሰለላሁ ዐለይሂ ወሰለም የላከበት ዓላማው ማብራሪያ እንዲሰጡ የተደረገው የሰው ልጅ ማሰብ እንዲችል ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩን። ሙሐመድ በአንተ ላይ ቁርአንን አውረድን እንድታብራራላቸው ዘንድ። የማብራራቱ ዓላማ ምንድን ነው? ወለዐለሁም የተፈከሩን እንዲያስቡ ይከጀላልና። የቁርአን ማብራሪያ በሐዲስ ውስጥ የመጣው በጠቅላላ የመጨረሻ ግቡ የሰው ልጅ እንዲያስብ ማድረግ ነው። ይሄ ነው የእስልምና ዓላማ። ግን እናስባለን ወይ? ትኩረት እንደተደረገው እያሰብን ነው ወይ ስንል ትልቅ ጥያቄ ምልክት አለ። አላህ በዚህም አያቆምም። ሰዎች ይሄ ተደቡር እንዲደረግ እንደዚሁም ሰው እንዲያስብ ለማነሳሳት የመጣውን ቁርአን በትክክል አንብበው ትኩረት ሰጥተው ቦታ አልሰጥም ሲሉ የአላህ መልእክተኛ በጣም ተጨነቁ። ለአላህ አቤቱታ አሰሙ። አላህ ይህን አቤቱታቸውን ዱዓቸውን ቁርአን ውስጥ ኮት አድርጎ አመጣልን በጥቅስ መልኩ። ወቃለ ረሱሉ መልእክተኛው አለ ያ ረቢ ጌታዬ ሆይ ኢነ ቀውሚ ህዝቦቼ ኢተኸዙ አድርገው ያዙ ሀዘል ቁርአነ መህጁራ ሐጅር የተደረገ ቦይኮት የተደረገ ችላ የተባለ አድርገው ያዙብኝ ብለዋል። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ምንድነው የመጣው ሲባል አላህ ምን አለ? አንድ የቁርአን አንቀጽ አወረደ። ቁል በላቸው ኢነማ አኢዙኩም ቢዋሂዳ አንዲት ነገር ብቻ ነች የምጠይቃችሁ ብለህ ንገራቸው። ምንድነች ያቺ አንዱ ነገር? አንተ ቁሙ ሊላህ ለአላህ ሱብሓነሁ ወተዓላ እንድትቆሙ። ይሄ በዱንያ በምናምን ብዙ በስሜት ውስጥ ገብታችሁ በብዙ መንገድ ያላችሁን ቆም በሉ፣ ፖዝ አድርጉ ነው። አንተ ቁሙ ሊላህ መስና ለሁለት ለሁለት እየሆናችሁ ወፍራዳ ለአንድ እየሆናችሁ ከዛስ ثم ተተፈከሩ ከዛ በኋላ እንድታስቡ። ጥያቄው ምንድነው? ለሁለትም ለግልም ሆናችሁ አንድ ነገር ነው የተጠየቃችሁት፣ እንድታስቡ ነው። ይህ ምንድነው? አስቡ አስቡ አስቡ። በዚህም አያቆምም ቁርአን። አፈላ ያቂሉን አፈላ ታቂሉን አፈላ ተተፈከሩን አፈላ እያለ በርካታ ቦታ ላይ ጥያቄ ያነሳል። አታስቡም ወይ አታገናዝቡም ወይ እያለ ጥያቄ ያነሳል። ከዚሁም ጋር ሆኖ የአላህ መልእክተኛ ይሄ ሁሉ ሲባል ያው ሰው ያስባል ምናምን ብለው አይደለም ይገምቱ። አላህ ቁርአን አንቀጽ አወረደ። አም ተሕሰቡ አነ አክሰረሁም የስመዑነ አው ያቂሉነ አብዛኛዎቹ ይሰማሉ ወይም አስበው ያገናዝባሉ ብለህ ታስባለህ ወይ ብሎ እሳቸው ራሱ ጠየቃቸው። ኢንሁም ከልአንዓም እነሱ እንደ እንስሳ ብቻ ናቸው፣ በስሜት ነው የሚነዱት። በል ወአደሉ ሰቢላ እንዲያውም መንገድ በመሳት
ከእንስሳ የባሱ ናቸው። አንተ ያስባሉ ብለህ ይሰማሉ ብለህ ነው እንደዚህ የምትጨነቀው ነው። አላስብም አልሰማም ማለት በዚህ አያቆምም። ቁርአን ቀጥሎ ያመጣል ሌላ ጥቅስ የማያስቡ ሰዎችን አስበው አገናዝበው መረዳት የማይሞክሩ ሰዎችን ወየጅዐለ ሪጅሰ ዐለ ለዚነ ላ ያዕቂሉን ይላል። አስበው ለማገናዘብ ለማወቅ ለመረዳት የማይሞክሩ ሰዎችን ልባቸው ላይ መቆለፊያ ያደርግባቸዋል። ልባቸውን የሚያቆሽሽ ሐቅ እንዳይረዱ የሚያደርግ እንዲረዱ መሳሪያ ተሰጥቷቸው እንዲረዱ ተቀስቅሰው አንድ ነገር ብቻ ነች ከእናንተ የሚፈልገው ተነግሯቸው እንዲህ ካሉ መቆለፊያው ልባቸውን የሚያቆሽሸው ይሰጣቸዋል። በዚህም አያቆምም። አላህ ቁርአን ላይ በአስደንጋጭ ሁኔታ አላህ የሰጠውን ቀልብ የማይጠቀም አእምሮን የማይጠቀምን ሰው በመጥፎ ሁኔታ ጠቅሶታል። ምን ይላል? ኢነ ሸረ ደዋብ ኢንደላህ አላህ ከፈጠራቸው እንስሳት በጠቅላላ ህይወት ካለው ነገሮች ሁሉ የሰው ልጅንም ጨምሮ ሸር ተብሎ አላህ ዘንድ የተወሰዱት ማን ናቸው? ሱሙን ቡክሙን አለዚነ ላ ያዕቂሉን ይላል። ቅድም ምን ብለናል? መጀመሪያ ላይ ጆሮ፣ አይን፣ ቀልብ ትጠየቅበታለህ ተብሏል። እዚህ ጋር ደግሞ ሐቅ ለመናገር የማይፈልጉ ሰዎች፣ ለመስማት የማይፈልጉ ሰዎች፣ ቀልባቸውን የማያሰሩ ሰዎች ሸር ተብሎ መጥፎዎች ተብሎ አላህ ዘንድ የተወሰዱት እነዚህ ናቸው። ምንድነው ይሄ ሁሉ ሲባል የሰው ልጅ ሰው የሚሆነው ማሰብ ሲችል ነው። የሰው ልጅ አላህ በሚፈልገው መልኩ የሚገኘው ማሰብ ሲችል ነው። ቀልቡን ማሰራት ሲችል ነው። ጆሮውን ማሰራት ሲችል ነው። አይኑን ማሰራት ሲችል ነው። ይሄን ማሰራት ካልቻለ መጨረሻው ውድቀት ነው፣ ጀሃነም ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ወለቀድ ዘረዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ለጀሃነም የሆኑ ብዙ ሰዎችና ብዙ ጅኖችን አዘጋጅተናል፣ ዘርተናል ይላል። ምንድነው ጥፋታቸው? ለሁም ቁሉቡን ላ የፍቀሁነ ቢሃ ቀልብ ተሰጥቷቸው ተጠቅመው አያገናዝቡበትም፣ አያውቁበትም። ወለሁም አዛኑን ላ የስመዑነ ቢሃ ጆሮ ተሰጥቷቸው አይሰሙበትም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይን ተሰጥቷቸዋል፣ አያዩበትም። ኡላኢከ ከልአንዓም እነዚህ ሰዎች እንደ እንስሳ ናቸው። በልሁም አደል እንዲያውም ከእንስሳ የባሱ ናቸው። ወኡላኢከ ሁሙል ጋፊሉን እነዚህ ሰዎች ገፍላ ውስጥ ያሉ ሰዎች ናቸው። ጅንና ሰው ብዙ ምንድነው መገለጫው? ጀሃነም ለመግባቱ ሰበቡ ገፍላ ውስጥ ገባ። ምንድነው መገለጫው? ጆሮውን አይጠቀምበትም፣ አይኑን አይጠቀምበትም፣ የተሰጠውን ቀልብ አይጠቀምበትም። ይሄ ሁሉ ሰው ልጅ ይህን ካልተጠቀመ መጨረሻው ውድቀት ስለሆነ ማለት ነው። ቁርአን ትኩረት አድርጎ ሰው ይህን እንዲያሰራ ይቀሰቀሰናል። መጨረሻ ላይም ጀሃነም የሚገቡ ሰዎች ከሚቆጩበት ነገራቶች አንዱ ይሄው ራሱ ነው። ምን ይላሉ? ወቃሉ ይላሉ አሉ ለው ኩና ነስመው ምንሰማ ቢሆን ኖሮ አው ናቂሉ አስበን ምናገናዝብ ብንሆን ኖሮ ማ ኩና ፊ አስሓቢ ሰዒር የጀሃነም ሰው ባልሆንን ነበረ ይላሉ። ምንድነው የወደቁበት ቦታ? አልሰማሉ፣ አላገናዝባሉ፣ አእምሮን ተጠቅመው ይሄ መጨረሻ ጀሃነም አደረሳቸው። ይሄ ምንድነው ስንል ተጠቀሙበት፣ መሳሪያ ሰጥቷቸዋል አላህ እያለ እየቀሰቀሰን ነው ያለው። ካልተጠቀምንበት አላህ የሰጠንን አእምሯችንን፣ ቀልባችንን፣ የስሜት ህዋሳቶቻችንን ተጠቅመን ወደ እውነት ለመድረስ ወደ ትክክለኛው መስመር ለመገኘት በእያንዳንዱ የህይወት ጉዳይ አንድ የእስልምናን መርጫሉ እንደሱ አይደለም ጉዳዩ። በእያንዳንዷ ጉዳይ ነው ነገሩ። በህይወት ስንኖር አላህ ሱብሓነሁ ወተዓላ ከኛ የሚፈልገው በቤስት አህዋል ላይ እንድንገኝ ነው።
تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا ንግስና በእጁ የሆነው ጌታ አላህ ሱብሓነሁ ወተዓላ ችሮታው ሰፋ። እርሱ ማለት በሁሉም ነገር ላይ ቻይ ነው። አላህ ማለት አለዚ ኸለቀል መውታ ሞትን የፈጠረ ነው። ወልሐያታ ህይወትንም የፈጠረው ነው። ለምን? ሊየብሉወኩም ሊፈትናችሁ። ምንድነው ፈተናው? አዩኩም አሕሰኑ አመላ ማንኛችሁ ስራው እጅግ ያማረ መሆኑን ለመፈተን። ፈተናው በስራ በልጦ ለመገኘት ሙስሊሞች ያለው ተብሎ የሚቆም አይደለም። በእያንዳንዱ ስራችን ላይ አህሰን አህዋል ውስጥ መገኘት አለብን። ታዲያ ይሄ ከአእምሮ ጋር ምን አገናኘው ልትሉ ትችላላችሁ። ይገናኛል። አላህ ምን ይላል? الذين يستمعون القول فيتبعونه احسنه اولئك الذين هداهم الله ወኡላኢከ ኡሉል አልባብ ይላል። እነዚያ ቃላትን የሚሰሙ ንግግርን የሚሰሙ ከዛስ ፈየተቢዑነሁ አሕሰና ከሰሙት ውስጥ ቤስት የሆነውን እጅግ ምርጥ የሆነውን የሚከተሉ እነዚህ ሰዎች ኡላኢከ አለዚነ ሀዳሁሙላህ አላህ የመራቸው ሰዎች ናቸው። አላህ መራቸው ብሎ አያቆምም። ወኡላኢከ ኡሉል አልባብ እነዚህ ማለት የአእምሮ ባለቤት ናቸው ይላል። በዚህ አንቀጽ ውስጥ መስማት ከዛ መከተል፣ በመስማትና በመከተል መሃል ማሰብ አለ፣ መወሰን አለ፣ ከዛ መከተል ይመጣል። መስማት ከዛ መወሰን ስንል ደግሞ የቱን ሊቀበል ስንል ቤስት የሆነው የቱ ነው? الذين يستمعون القول فيتبعونه احسن አህሰን የትኛው ነው ቤስት? ብዙ ነገር ትሰማል። የቱ ነው ቤስቱ? እጅግ ምርጡ ትክክለኛው በላጩ የቱ ነው? ይሄን ከሰማሃቸው መሃል መምረጥ የአእምሮ መመዛዘን ጉዳይ ነው። ከዛስ فيتبعونه احسن ይከተላሉ። ከዛ ምን አለ? ኡላኢከ አለዚነ ሀዳሁሙላህ እነዚህ ማለት አላህ የመራቸው ሰዎች ናቸው። ጉዳዩ በአላህ ነው አይደለም። ቀጥሎ ምን አለ? ወኡላኢከ ኡሉል አልባብ እነዚህ ማለት አእምሮ ያላቸው ሰዎች ናቸዋል። አእምሮ መኖር እና ሂዳያ የተሳሰረ ነገር ነው። አእምሮ መኖር ደግሞ መገለጫው ምንድነው? በሰምቶ ተነስቶ ምርጥ የሆነው የቱ ነው ብሎ መምረጥ መቻል። ብዙ ተሰማል የተሳሰሩ ነገር ናቸው። ምድር ላይ ስንኖር ቤስት ነገር እንድንሰራ፣ ቤስት ነገርን እንድንከተል፣ ቤስት ሆነን እንድንገኝ አላህ ሱብሓነሁ ወተዓላ ይፈልጋል። ለዚህ ደግሞ ስራው ምንድነው? በተግባር ከኛ የሚጠበቀው አእምሯችንን ማሰራት ነው። ኢስላም ውስጥ ማሰብ የሚባለው ኮንሴፕት በተለያየ መልኩ ተገልጿል። አእምሮ የሚባለውንም ጉዳይ አላህ በቀጥታ አቅል በሚለው አልጠቀሰውም ቁርአን ውስጥ። በድርጊት መልኩ ተአቂሉን ያቂሉን በሚል በድርጊት መልኩ መጥቷል። ነገር ግን አልባብ ተብሎ ይመጣዋል አእምሮ የሚለውን ለመግለጽ የአእምሮ ባለቤቶች ሲል፣ እንደዚሁም ደግሞ ኡሉንሃ ሲል፣ እንደዚሁ ሌሎቹም ሂጅር ሲል አእምሮን የሚያመላክቱ የተለያየ የአእምሮ ስራን የሚያመላክቱ ነገሮች መጥተዋል። ኢስላም ውስጥ ያለው የማሰብ ኮንሴፕት ከስሜት ሕዋሳት ሲደመር ቀልብ ሲደመር አእምሮ የሶስቱ ጥምር ስራ ነው። አላህ ሱብሓነሁ ወተዓላ ይሄ ፕሮሰስ የማድረጉን ጉዳይ በዋናነት የአእምሮ ሰጥቶ መወሰንና መምረጥ ጉዳይ ጋር ሲመጣ ግን አእምሮን ራሱ ረን የሚያደርገው ቀልብ ነው። መቆለፊያው ቀልብ ነው። በዚህ መልኩ ሶስቱን አንድ ላይ አስተሳስሮን ያስቀመጠው። ኦኬ አንዳንድ ጊዜ አእምሮ አለን ብለን የምናስብ ከሆነ መገለጫው ምንድነው? አላህ አእምሮ ቅድም እንዳልነው አንደኛው ቤስት የሆነውን መምረጥ ነው። ሌላ ቁርአን ውስጥ አላህ የጠቀሰልን አለ።
ይሄ ማሰብ የሚባለውን ነገር ሙስሊሞች ዘንድ እንደው አንድ ሸክም የሆነ እንትን አለና ይሄ የማሰብ ማለት ነው ተፈኩር የሚለው ኮንፊውዥኑ መሻይኾች ጭምር ገብተዋል። ተርታው ሰው ብቻ አታስብ ነው አትጨነቅ ሌላ ጉዳይ ነው አታስብ። ግን መጨነቅና ማሰብ አንድ ላይ ተምታተው አንድ ሸኽ ምን ብለው ሲናገሩ ሰማዋቸው። ከማሰብ ማለት ነው ከማሰብ ምንድነው ቃሉን ኤግዛክትሊ ቃል በቃል ባላስታውሰው ከማሰብ እስትግፋር አድርጉ አሉ። እስትግፋር ሌላ ነው፣ ማሰብ ሌላ ነው። አላህ አእምሮ ያላቸው የሚያወድሳቸውን ሰዎች ሲጠቅስ ምንድነው ያለው? አለዚነ ኡሉል አልባብ አለና የአእምሮ ባለቤቶች አለና ማናቸው? የአእምሮ ቤት የአእምሮ ባለቤቶች ማናቸው የሚለውን ዲፋይን ሲያደርግ አለዚነ የዝኩሩን አላህን የሚዘክሩ አለ። ዚክር ቅያመን ቆመው ዚክር የሚያደርጉ፣ ወቁዑደን ቁጭ ብለው ዚክር የሚያደርጉ፣ ወአላ ጀንቢሂም ተጋድመውም ዚክር የሚያደርጉ፣ ከዛስ ወየተፈከሩነ ፊ ኸልቂ ሰማዋቲ ወልአርድ። ዚክር ብቻ ብሎ አያቆምም። አእምሮ ያለው ሰው ዚክር ያደርጋል፣ ልክ ነው። ግን ዚክር ብቻ አይደለም። ምን አለ? ቆመውም ዚክር ያደርጋሉ፣ ቁጭ ብለውም ዚክር ያደርጋሉ፣ ተጋድመውም ዚክር ያደርጋሉ። ሁለተኛው ባህሪያቸው ምንድነው? ወየተፈከሩን ያስባሉ አለ። ስለምን? ፊ ኸልቂ ሰማዋቲ ወልአርድ፣ ስለ ሰማይና ስለ ምድር አፈጣጠር ያስባሉ አለ። ማሰብና ዚክር አንድ ላይ አእምሮ ያለው የሚባል ጥሩ ሙእሚን ነው የሚባል ሰው መገለጫ አንድ ላይ ነው የመጣው ሁለቱም። መጨረሻው የማሰቡ ፕሮሰስ ምንድነው? ረበና ማ ኸለቅተ ሃዛ ባጢላ፣ ይህ ሁሉ ዩኒቨርስ እንዲሁ በከንቱ አልፈጠርክም ጌታችን ሆይ ይላሉ። ወቂና አዛበናር፣ እሳት ከሆነው ጀሃነም ጠብቀን ይላሉ። ሱብሃነከ ይላሉ፣ ጥራት ይገባካሉ። በኋላ ከዛ ከጀሃነም ጠብቀን ይላሉ። አሁን በዚህ አንቀጽ ላይ የመጣው ዚክር ማድረግና ማሰብ ነው። የቁርአን አስገራሚነት አስቡ ብሎ ትቶ አልሄደም። እንድናስብ ሚንሶቹን ነገረ። እንዴት ነው አእምሯችንን ማሰራት ምንችለው? ሚንሱን ጭምር ነው ቁርአን የሚነግረን። አንደኛው ሚንስ በተደጋጋሚ ጥያቄ ይጠይቀናል። አፈላ ታቂሉን፣ አፈላ ተተፈከሩን፣ አፈላ አታስቡም ወይ? አታገናዝቡም ወይ? አታዩም ወይ? አፈላ ቱብሲሩን ወፊ አንፉሲኩም አፈላ ቱብሲሩን፣ ስለ ነፍሳችሁ ተመልከቱ። ኢለል ኢብሊ ከይፈ ኹሊቀት፣ ግመል እንዴት እንደተፈጠረች፣ ሰማይ እንዴት እንደቆመ እያንዳንዱን አታዩም ወይ? አፈላ ቱብሲሩን። ይህ ሁሉ ምንድነው? እያመላከተ ነው። ጥያቄ በተጠየቀ ቁጥር መልሱን እኮ አይናገርም። ጥያቄ ይጠይቃል። ጥያቄ ብሎ ሲደረደር የሰው አእምሮ ወደ መመለስ ጥረት ሲያደርግ በዛ መሃል እንዲያስብ እድል ለመስጠት ነው። ይሄም ብቻ አይደለም፣ አላህ ሙስሊሞች እንዲያስቡ ለማድረግ የተከተላቸው በርካታ ስትራቴጂዎች አሉ። አንደኛው ስትራቴጂ ቁርአን ውስጥ ደጋግሞ እዚህም ይጠቀሳል እዛም ይጠቀሳል፣ ትክራር የማድረግ መላልሶ የማብራራት እና የመደጋገም ነገር አለው። ይሄ ለምንድን ነው ሲል ከዛሊከ ዩበይኑ ላሁ ለኩም አያቲሂ ለዓለኩም ታቂሉን፣ በሌላ ቦታ ለዓለኩም ተተፈከሩን። እንደዚሁ ደጋግሞ የሚያብራራላችሁ እንድታስቡ ለማገዝ ነው፣ እንድትገነዘቡ ለማድረግ ነው። እዚህም ይነግረናል እዛም ይነግረናል። ይሄ ሁሉ ማብራሪያው ምንድነው? አእምሯችሁን እንዲያስብ ለማድረግ ነው ይላል። ቅድም እንዳልኩትም ነቢዩን ሰለላሁ ዐለይሂ ወሰለም ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩንም ሲል ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ፣ ግልጽ ልታረግላቸው ልታብራራላቸው ሲል ማብራራትን አንዱ የማሰብ አጋዥ መሳሪያ አድርጎ አመጣ። ሌላ ቁርአን ውስጥ ይህን አድርጎ ያመጣበት ሰዎች እንዲያስቡ ለማድረግ የተጠቀመባቸውን ካየን ታሪክን መናገር ነው። ታሪክ የሰው ልጅ እንዲያስብ የሚያግዝ ትልቅ መሳሪያ። የፈለገ የህይወት ዘርፍ የሥራ ዘርፍ ሂዱ፣ ታሪክ ከሌለበት ኪሳራ ውስጥ ናቸው። ከዜሮ መጀመር አይቻልም። ከኛ በፊት ብዙ ትውልዶች ኖረዋል። ከነሱ ስህተት፣ ከነሱ መልካም ነገር፣ ከነሱ ውድቀት፣ ከነሱ ስኬት ጀምረን ካልያዝን ከኛ ሁሉን ነገር ኤክሰርሳይዝ ላድርግ ካለን ውድቀቱ ከባድ ነው። ጊዜም አይበቃም በህይወት ውስጥ።
ቁርአን 6236 የቁርአን አንቀጾች አሉት። ከነዚህ 6236 አንቀጾች ውስጥ 2500 የሚሆኑት ታሪክ ነው የሚያወሩት። ስለ ነቢያቶች ታሪክ፣ ስለ በዳይ ህዝቦች ታሪክ፣ ስለ ድሮ ስልጣኔ፣ ስለ ተለያዩ፣ ስለ ሙሳ፣ ስለ ፊርዓውን፣ ስለ ነቢያቶች፣ ስለምናምን ታሪክ ነው የሚያወራው። ምን ያደርግልናል ይሄ ሁሉ ታሪክ ስንል ወቅሱሲል ቀሰሰ ለአለሁም የተፈከሩን፣ ታሪኩን ተርክላቸው እንዲያስቡ ይከጀላልና። ዓላማው ይሄ ሁሉ ታሪክ ሰው እንዲያስብ ለማድረግ ነው። ሰው እንዲያስብ ለማድረግ ነው ይሄ ሁሉ ታሪክ የሚነገረን። ቁርአኑ ስታዩ ከ2500 የቁርአን አንቀጾች ውስጥ ታሪክን ከያዙት መሃል 502ቱ የነቢ ሙሳ ታሪክ ነው። ቁርአን ውስጥ ከአጠቃላይ ቁርአን 7.5%፣ ከአጠቃላይ ታሪኩ ውስጥ ደግሞ 20% አካባቢ የነቢ ሙሳ ታሪክ ነው። ነቢ ሙሳ አለይሂ ሰላም የእሳቸው ታሪክ ውስጥ ብዙ አስገራሚ አስተማሪ ነገር አለ። እንደ ህዝብ በኒ እስራኤላውያን አስቸጋሪ ህዝብ አደረጓቸው። እንደ መሪ አምባገነኑን አነ ረቡኩሙል አዕላ ያለውን ፊርዓውን ነው እንዲጋፈጡ የተላኩት። በዚህና በዚህ መሃል ብዙ ታሽቷል፣ ብዙ ተፈትኗል። ያ ሁሉ ተደጋግሞ የሚነገርን በተለያየ አንግል እንድናስብ ለማድረግ ነው። ህይወት ላይ ብዙ ቻሌንጅ ይገጥመናል። በዚህ በኩል ከህዝቡ፣ በዚህ በኩል ከመንግስት ብዙ ፈተና ይገጥማል። እዛ መሃል ስታይ እያንዳንዱ የገጠማቸውን ሁኔታ ስታይ ቻሌንጁ ከባድ ነው። ለምን ስንል ይሄን ታሪክ ይዘን እንድናስብ ለማድረግ ነው አላህ የሚነግረን። ሶስተኛ ቁርአን አራተኛ ይመስለኛል ቁርአን የሚጠቀማቸው መሃል አንዱ ምሳሌ መስጠት ነው። ቁርአን ውስጥ የተለያዩ ምሳሌዎች አሉ። ምሳሌዎች የመጡት የሰው ልጅ ማሰብ እንዲችል ለማገዝ ነው። ከዛሊከ ነድሪቡል አምሳል ለአለሁም የተፈከሩን፣ እንደዚሁ ምሳሌዎችን እንሰጣቸዋለን እንዲያስቡ ለማድረግ ይላል። ምሳሌ የሚሰጠው ሰዎች እንዲያስቡ ለማድረግ ለአለሁም የተፈከሩን እንዲያስቡ ዘንድ ነው። ቁርአን ውስጥ ኤኒ ምሳሌ ከመጣ መጨረሻ ላይ አስብ ነው። ከዚህ ምሳሌ ምን ሊነገረኝ ነው የተፈለገው? ሊተላለፍ የፈለገው ሜሴጅ ምንድን ነው? ያ ሜሴጅ በእኔ ህይወት ምንድን ያለው ቦታ? ያንን ሜሴጅ ይዤ እንዴት ነው እንዳስብ የተፈለገው የሚለውን ካላየን የሚገርም ነው። ቁርአን ስለ እንትን ይናገራል ብለው ተገርመህ ከሄድክ እንድታስብ የተፈለገውን አንግል ካለስ ተበልተናል ማለት ነው። ሌላኛው ቁርአን ትኩረት አድርጎ የሚነግረን ምድር ላይ እንድንጓዝ ነው። የሰው ልጅ ማሰብ እንዲችል መረዳት እንዲችል ሌላኛው መሳሪያ ጉዞ ማድረግ ነው። እዚህ ጅማ ዩኒቨርሲቲ የመጣችሁ በትምህርት አጋጣሚ እንግዲህ ጅማን አያችሁ። እዛው የተወለዳችሁበት ከተማ የትም ሳትወጡ ብትሞቱ ከ90% በላይ የዓለም ህዝብ የተወለደበትን ከተማ መንደር ሳይለቅ ኖሮ ይሞታል። ጥቂት ሰው ነው እንቀሳቀስ። አላህ ሱብሓነሁ ወተዓላ አፈለም የሲሩ ፊል አርዲ ምድር ላይ አይጓዙም ወይ? ለምን? ሊተኩነ ለሁም ቁሉቡን ያቂሉነ ቢሃ ማገናዘብ የምትችል ልብ እንዲኖራቸው። ምን ይደረግ? ተጓዙን። በዚያ ቆመም አዛኑን የስመዑነ ቢሃ መስማት የምትችል ጆሮም እንዲኖራችሁ ለምን አትጓዙም? በዚያ ቆመም ፈኢነሃ ላ ተዕመል አብሳሩ አይን አትታወርም፣ ወላኪን ተዕመል ቁሉቡ ለቲ ፊሱዱር ደረት ውስጥ ያለው ልብ ነው የሚታወረው፣ አይን አይደለም። አይንማ እያየ ስንት አይኑ የሚያይ ሰው አያገናዝብም። በዙሪያው ስንት ጉድ እየተሰራ ስንት ነገር እያየ አያገናዝብም። አላህ ምንድነው አትጓዙም ወይ? መጓዝ ውስጥ ከአንድ ሀገር ሌላ ሀገር ስትሄድ፣ ከአንድ አካባቢ ሌላ አካባቢ ስትሄድ እዛ